እሺ ሰላም እንዴት ናችሁ? ዛሬ የተግባር ሰው እንዴት መሆን ይቻላል ለሚለው ጥያቄ ከሳይኮሎጂ ጋር በተገናኘ መልስ ለመስጠት እሞክራለሁ። ባለፈው ሳምንት ቅዳሜ በነበረን ውይይት ላይ አንዲት ልጅ የፕላን ሰው ነኝ ነገር ግን የተግባር ሰው አይደለሁም ምን ማድረግ እችላለሁ የሚል አይነት ጥያቄ ግሩፕ ላይ በጽሁፍ መልክ አቅርባ ነበረ። ባይ ዘ ዌይ የዘ ሎው ኦፍ አትራክሽን ሰባኪዎች ከዚህ ጋር በተገናኘ የሚዘነጉትና ያልተረዱት አንድ ሀሳብ አለ። እሱንም ወደ በኋላ የማነሳው ይሆናል። ወደ ጥያቄው ስንገባ ሁላችንም በሚባል ደረጃ አዲስ ዓመት በመጣ ቁጥር አዲስ እቅድ አዲስ ሀሳብ ይኖረናል። ከዛ ግን ያወጣነው እቅድና ያወጣነው ሀሳብ ልክ የመስከረም የመጨረሻዎቹ ቀናቶች ላይ 29-30 ምናምን አካባቢ ላይ ከዛ የአመቱ መንፈቅ ላይ የአመቱ መጨረሻ ላይ ሲደርስ ነው ጀስት ያወጣነው እቅዳችን እያሳሰበን የሚመጣው አለማድረጋችን አለመተግበራችን ትዝ እያለን የሚመጣው እና ይሄ አብዛኞቻችን ላይ ያለ ችግር ይመስለኛል። ፕላን እናወጣለን፣ እቅድ እናወጣለን፣ ፕላንና እቅድ ማውጣት ላይ ጎበዝ ነን። የተግባር ሰው መሆን ግን ይከብደናል፣ ይቸግረናል አብዛኞቻችን እና ይሄ ለምን ይሆናል ወይም የተግባር ሰው መሆን ለምን አቃተን ለሚለው ጥያቄ መልስ እንስጥበት እስኪ። በመጀመሪያ ደረጃ ያወጣነውን እቅድ ከማጽደቃችን በፊት መለየት መቻል አለብን። ያወጣንበት ያ እቅድ እንድናወጣ የተደረገበትን ምክንያት ማወቅና መለየት መቻል አለብን። ያው እቅዶችን የምናወጣው ከሁለት አይነት ተጽዕኖዎች በአንዱ ተጽዕኖ ነው አንድን እቅድ ልናወጣ የምንችለው። እነዚህም እቅዶች ከስሜቶቻችን እና ከፍላጎቶቻችን ተጽዕኖ የተነሳ የምናወጣቸው እቅዶች ይኖራሉ። ከዛ ደግሞ ከሌሎች ነገሮች ተጽዕኖ ለምሳሌ በኑሮ ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ በጓደኞቻችን በዙሪያችን ባሉ ሰዎች ተጽዕኖ ምክንያት ሊሆን ይችላል የምናወጣቸው እቅዶች ይኖራሉ። ይሄ አሁን ያወጣነው እቅድ ከማጽደቃችን በፊት በቃ እናድርገው እንተግብረው ብለን እቅዱን ከማጽደቃችን በፊት ይሄን እቅድ ያወጣነው በየትኛው ተጽዕኖ ስር ሁነን ነው የሚለውን መለየት መቻል አለብን። ለዛ ይሄ ነገር ካለምንም ተጽዕኖ ማለት ከገዛ ስሜቴና ፍላጎቴ የመነጨ ተጽዕኖ ነው ወይስ ቤተሰብ አጥና አግቡ ስለሚለን ከነዚህ ነገሮች ተጽዕኖ የተነሳ ያወጣነው ነው? በኑሮ ምክንያት ለምሳሌ ለመቆጠብ መሞከር፣ ገቢና ወጪን ለመመጠን እቅድ ማውጣት፣ በቅንሃት ምክንያት ጓደኞቻችንን አይተን ሊሆን ይችላል፣ በአካባቢያችን የሆነ ሰው ሲሳካለት አይተን ሊሆን ይችላል፣ ወይም የሆኑ ታዋቂ ስኬታማ የሆኑ ሰዎች ቃለመጠይቅ ሲደረግላቸው ወይም ቃለመጠይቅ ሲሰጡ እኔ እንደዚህ እቅድ አውጥቼ በዚህ መንገድ ሂጄ ብለው ሲናገሩ ሰምተን በእነዚህ ተጽዕኖ ምክንያቶች ደግሞ የምናወጣቸው የሆኑ እቅዶች ይኖሩናል። እቅዳችን መጀመሪያ በየትኛው ተጽዕኖ ስር ነው ያለው የሚለውን መለየት ይኖርብናል። ከዛ ይህንን ከለየን በኋላ ባለፈው ሳምንት ስንወያይ የተግባር ሰው መሆን የሚከብደን እቅዶቻችን ከስሜቶቻችንና ከፍላጎቶቻችን ጋር ሊንክድ መሆን ሳይችሉ ሲቀሩ ነው የሚል ሀሳብ ተነስቶ ነበረ። ከዚህ ሀሳብ ጋር አያይዤ ከስሜቶቻችንና ከፍላጎቶቻችን ጋር ተገናኝቶ ወይም በስሜቶቻችንና በፍላጎቶቻችን ተጽዕኖ ምክንያት ያወጣናቸው እቅዶች ሁሉም እንተገብራቸዋለን ማለት አይደለም። ከዛ ደግሞ በሌሎች ነገሮች ተጽዕኖ ምክንያት ቅድም ባልኳችሁ በቤተሰብ፣ በኑሮ፣ በዙሪያችን ባሉ ሰዎች ተጽዕኖ ምክንያት የምናወጣቸው እቅዶች ሁሉም ደግሞ አንተገብራቸውም ማለት አይደለም። እንድንተገብራቸውም እንዳንተገብራቸውም የሚያደርጉ በሁለቱም ሳይድ የየራሳቸው ምክንያት አላቸው፣ ችግርና መፍትሄ አላቸው ማለት ነው። አንድና ሁለት ብለን እናስቀምጠውና አንደኛ ከስሜታችንና ከፍላጎቶቻችን የተነሳ የምናወጣቸው እቅዶች ሞር ለመተግበር ያን ያክል አስቸጋሪና ከባድ አይሆኑም። ነገር ግን እነዚህን ነገሮች እንዳንተገብራቸው የሚያደርገንም ነገር ይኖራል። በመጀመሪያ ደረጃ ግን ጠቅለል አድርገን ለምን ፕላናችንን መተግበር ያቅተናል ስንል ለዛ ላወጣነው ፕላን ስሜትና ፍላጎት ስናጣ ነው። ለዛ ተግባር ለዛ ፕላን ስሜትና ፍላጎት ስናጣ ተግባር ላይ ማውረዱ ስለሚሰለቸን ወይም ኮንሸስ ሆነን ረዥም ሰዓት መስራት ስለማንችል አንኮንሸስ የምንሆንበት ታይም ስለሚበዛ
ከዛ ምክንያት የተነሳ ፕላኑን ላይ በጣም አሪፍ ሆነን ተራቀን እናወጣበታለን። ተግባሩ ላይ ስንመጣ ግን ዜሮ እንሆናለን ማለት ነው። ሶ የሆነን ፕላን የሆነን እቅድ ለመተግበር ግዴታ ለዛ ፕላንና እቅድ ስሜትና ፍላጎት ሊኖረን ይገባል። ግን ስሜትና ፍላጎት ለዛ ፕላን አለን ማለት ደግሞ 100% እንተገብረዋለን ማለት አይደለም። ይሄንን ፕላን ስሜትና ፍላጎቱ ስላለን ብቻ 100% እንዳንተገብረው የሚያደርገን የራሱ ምክንያት አለው። እሱም አሁን ከስሜትና ከፍላጎታችን ጋር ተያይዞ የምናወጣው እቅድ የመጀመሪያው ነው። ግን በደንብ ተያያዥነት ባለው መንገድ በቀላሉ እንድትረዱት ልገለባብጠውና እኔ ሁለተኛ ላይ አድርጌ ስዘጋጅበት ሁለተኛ ላይ ያረኩት በእነዚህ በቤተሰብ በጓደኛ ተጽዕኖ ምክንያት ያለውን ነበረ። ግን አያይዞ ለመሄድ እንዲመች ይሄ በጓደኛ በቤተሰብ በኑሮ ምክንያት በእነዚህ ተጽዕኖዎች የምናወጣውን እቅድ አንደኛ ላይ እናድርገው። እሱ ምንድን ነው? ይሄኛው እቅድ በጓደኞቻችን በቤተሰቦቻችን በኑሮ ምናምን በተለያዩ ተጽዕኖች ምክንያት የምናወጣው እቅድ መተግበር የሚያቅተን እንዳልኳችሁ ስሜት ስለማይሰጠን ወይም ፍላጎቱ ኑሮን ወይም ስሜቱ ኑሮን ሳይሆን ይህን ነገር ያወጣ ነው በቅድም በዘረዘርኳቸው ተጽዕኖዎች ምክንያት ስለሆነ ያንን ነገር ለመተግበር እንሰንፋለን። ጀስት ቢኮዝ ልክ በቤተሰብ ተጽዕኖ ስር ስንሆን ማጥናቱ ማግባቱ የመሳሰሉት ተጽዕኖዎች እቅድ እንድናወጣ ያደርገናል። ነገር ግን እቅዱን ለመተግበር ደግሞ ስሜቱ ፍላጎቱ ስለማይኖረንና በዛ ቤተሰብ ተጽዕኖ በሚያደርግብን ሰዓት ኮንሸስ ስለምንሆን ስለምንጨነቅ ስለምናስብ ያወጣነው እቅድ ይሆናል እንጂ በአንኮንሸሳችን ለማድረግ ስለምንቸገርና ረዥም ሰዓት ደግሞ ኮንሸስ ሆነን መቆየት ስለማንችል ከዛ የተነሳ ቶሎ እንሰለቸዋለን። ያንን ነገር ቶሎ እንደክምበታለን። ያንን ነገር ለመተግበር እንቸገራለን። ስለዚህ ታዲያ በእነዚህ ተጽዕኖች ምክንያት የምናወጣቸውን እቅዶች ማሳካት አንችልም ወይ ካልን ግን ማሳካት እንችላለን። እንዴት ለሚለው ጥያቄ ደግሞ በእነዚህ በቤተሰብ በኑሮ በተለያዩ በጓደኞች በቅንሃትም ሊሆን ይችላል በተለያየ ምክንያት በእነዚህ ተጽዕኖች ምክንያት የምናወጣቸውን እቅዶች ለመተግበር መጀመሪያ ግን እነዚህ እቅዶች ትክክል ናቸው ወይ ለኔ ያስፈልጉኛል ወይ ማለት ከቤተሰብ ተጽዕኖ ስለመጣ ብቻ እንደ እቅድ አድርገን መተግበር አለብኝ ብለን ማድረግ የለብንም። በኑሮ ምክንያት ስለመጣ ብቻ ጀስት አሁን ለምሳሌ ያለንበት የኑሮ ሁኔታ መቆጠብ የማያስችል ሆኖ ግን የግድ መቆጠብ አለብኝ ብለን ልጆቻችንን እያስራብን ራሳችንን ራቁት እያደረግን ጫማ ሳይኖረን ልብስ ሳይኖረን ለመቆጠብ መሞከሩም ፌር ስላልሆነ ትክክል ስላልሆነ በነዛ ተጽዕኖች ምክንያት ያወጣነው እቅድ በራሱ ትክክል ነው ወይ ተገቢ ነው ወይ የሚለውን ከፈተሽን ካረጋገጥን በኋላ ኦኬ ትክክል ነው ተገቢ ነው ምንም እንኳን ከኔ ውጪ በሆኑ ተጽዕኖች ምክንያት የወጣ እቅድ ቢሆንም ነገር ግን ያስፈልጋል ብለን ካመንበት ይህንን ነገር ለመተግበር ስሜት እንዲሰጠን ማድረግ መቻል አለብን። ፕላኑ ማለት ነው ያወጣነው እቅድ ስሜት እንዲሰጠን ማድረግ መቻል አለብን። እንዴት ነው ስሜት እንዲሰጠን ማድረግ የምንችለው? የመጀመሪያው ጊዜና ቦታ በትክክል ማስቀመጥ በመቻል ነው። ለምሳሌ እኔ በፊት የመጣሁበት መንገድ ይሄ የግል ንጽህናን ለመጠበቅ ብዙ አመቺ የነበረ አይነት የኑሮ ደረጃ አልነበረኝም። ለረጅም ጊዜ ጎዳና ላይም ያሳለፍኩበት ታይም ነበረ። ከቤተሰብ ጋርም ሁኜ ከቤተሰብ ጋር ማለት ከእናት ከአባት ጋር አይደለም ግን የቅርብ ከሚባሉ ቤተሰቦች ጋርም ሁኜ የእነሱም የኑሮ ሁኔታው ጥርስ መቦረሽ ፊትን በሳሙና ዘውትር መታጠብ ምናምን ከነዚህ አይነት ነገሮችን ለማድረግ የሚያስችል አይነት የኑሮ ደረጃ ስላልነበረ እንዴት ነው ድሮ ልጅ ሆነን አብዛኞቻችን ፊታችንን ዝም ብለን በውሃ ለቅለቅ ብለን መውጣት አብዛኛው የኢትዮጵያ ህዝብ ደግሞ ልጅ እያለ ማለት ደህና የሚባል በአስተሳሰብም በኑሮም ደህና የሚባል ቤተሰብ ውስጥ ያደጉ ልጆች ካልሆኑ በስተቀር አብዛኞቻችን ጥርስ ስለመቦረሽ አናስብም፣ ፊትን በሳሙና ስለመታጠብ አናስብም። ምክንያቱም ቤት ውስጥ እንኳን የፊት ሳሙና የልብስ ሳሙና እንኳን በቅጡ የማይገኝበት እና በነፃነትም ሳሙናው የማይሰጠን አይነት
አስተዳደግ ስለነበረን ልብስ ለማጠብ ውሃ እስክትመጣ ሳምንት 2 ሳምንት እየጠበቅን ሻወር መውሰድ ምናምን በእንደዚህ አይነት ሁኔታ ስለመጣው ይሄ ጥርስ መቦረሹ ምናምን ፊትን ጧጧቱ ላይ በሳሙና መታጠቡ ይዤ የመጣሁት ነገር አይደለም እና አሁን ነገሮች ሁኔታዎች ከተስተካከሉልኝ በኋላ ጥርሴን መቦረሽ እንዳለብኝ አስብ ነበር፣ እፈልግ ነበረ። ፊቴንም በሳሙና መታጠብ አለብኝ ብዬ አስብ ነበር። ነገር ግን ይህንን በቃ ከዚህ በኋላ ጥርሴን ሁሌም ጠዋት መቦረሽ አለብኝ ብዬ እቅድ ያወጣና የመጀመሪያው ቀን እቅዱን ያወጣሁት የመጀመሪያው ቀን ላይ ሂጄ ቦርሻለሁ። በሁለተኛው ቀን ግን አንኮንሽየስ ሞር አስተሳሰቤ ላይ ውሳኔዎቼ ላይ ምርጫዎቼ ላይ ተጽዕኖ ስለሚኖረው ሁለተኛው ቀን ላይ የአንኮንሽየስ ተጽዕኖ ያን ነገር እንዳላደርገው ያደርገኛል እና ትናንት ቦርሻለሁ አይደል እንዴ ለረጅም ጊዜ ሳላደርገው የመጣሁት ነው ምን ሆናለሁ ትናንት ቦርሻለሁ ዛሬ ቢዘል ምንም ማለት አይደለም በቃ ነገ ቦርሻለሁ አይነት የስንፍና ሐሳብ ወይም የአንኮንሽየስ ተጽዕኖ ይመጣና ያን ነገር ሳላደርገው እቀራለሁ። በሶስተኛው ቀን ከነጨራሹኑ መቦረሽ እንዳለብኝ ረስቼው ተነስቼ ከዚህ በፊት እንደማደርገው ዝም ብዬ ፊቴን በውሃ ብቻ ተለቃልቄ ቁርሴን እየበላው እያለ እንዴ መቦረሽ አለብኝ ብዬ ነበር እኮ እንዴ ፊቴን በሳሙና መታጠብ አለብኝ እኮ ብዬ አስታውስና ከዛ በኋላ ግን አይ በቃ አሁንማ እንዲህ ምግብ መብላት ጀመርኩኝ እኮ አይ አሁን በቃ እንዲህ ለውጥ አይደል እንዴ ብዬ ደግሞ ያን ነገር አላደርገውም። ከዛ እረሳዋለሁ እና ከዛ ከረጅም ጊዜ በኋላ ነው ከእንደገና ደግሞ ኧረ ግን ብዬ ለመመለስ የምሞክረው። ከዛ በኋላ ግን ስለ አንኮንሽየስ ከሳይኮሎጂ ጋር የተገናኙ እውቀቶችን ማግኘት ስጀምር ወይም መረዳት ስጀምር ግን ምን ማድረግ ጀመርኩኝ? ለምንድን ነው ይህንን ነገር አንኮንሽየስ ሊቀበለው ያልቻለው? ኦኬ ስሜት ሊሰጠው ስላልቻለ ነው። ለረጅም ጊዜ ያደረገ እየደጋገመ የመጣው ነገር አለ አንኮንሽየስ የተቀበለው የለመደው ነገር ይሄኛው ነገር አዲስ ነገር ነው። ይሄን ነገር አዲሱ ነገር ደግሞ ጀስት የጓደኞቼ የንጽህና አጠባበቅ የጓደኞቼ ከድሮ መልካቸው አሁን እየቀሉ መሄዱ ምናምን እሱን አይቼ ከነዚህ ተጽዕኖ አንጻር እኔም ንጽህና መጠበቅ አለብኝ በሚል ተጽዕኖ የመጣ ስለሆነ ስሜት ሰጥቶኝ ፍላጎቱ ኑሮኝ ሳይሆን ማለት ማንንም ሳላይ ከራሴ ተነስቼ ሳይሆን የሆኑ ሰዎችን የንጽህና አጠባበቅ ሳይ አሁን ያለሁበት የኑሮ ደረጃ አሪፍ የሚባል ስለሆነ በዙሪያ ያሉ ጓደኞቼም የማያቸውም ሰዎች ጎረቤቶቼ ምናምን ላይክ እንደዚህ የሚያደርጉት ሁሌ የሚቦርሹ ምናምን አይነት ሰዎች ስለሆኑ ጀስት ጠዋት ስልክ ሲደውል ጥርስ እየቦረሽኩ ነው ምናምን አይነት ስለሚሉኝ ይሄ ነገር ኮንሽየስ ስለሚያደርገኝ መቦረሽ አለብኝ ብዬ ስላሰብኩኝ ነው ይሄ መቦረሽ አለብኝ የሚለውን ሐሳብ ያመጣሁት። በዚህ ተጽዕኖ ምክንያት ስለሆነ ለአንኮንሽየስ ስሜት ካልሰጠሁት በስተቀር ይህንን ነገር በቀላሉ ሊቀበልልኝ አይችልም። በየቀኑ አድርጌ ደግሞ ለአንኮንሽየስ ላድርግለት ብል ደግሞ ኮንሽየስ ያን ያክል ጠንካራ አይደለም አልችልምም። ቢኮዝ እንዳልኳችሁ ነው አንኮንሽየሳችን 95 እና 93% ያክል ተጽዕኖ አለው። አንኮንሽየሴን ፋይት አድርጌ ማሸነፍ ስለማልችል እሱን ተጠቅሜ በሱ በኩል ስለሆነ ይሄን የጥርስ መቦረሹ ነገር ወደ አንኮንሽየስ ማውረድ የምችለው ምንድን ነው ያደረኩት? ጥርሴን መቦረሽ ያለብኝ መቼ ነው ለሚለው ጥያቄ መልስ ፈለኩኝ። ኦኬ ጠዋት ከእንቅልፌ እንደተነሳሁ የሚል መልስ አገኘሁ። ጊዜዋን ወይም ታይሟን አገኘሁት ማለት ነው። ከዛ ደግሞ እሺ እንደዛ ከሆነ አንኮንሽየስ ጠዋት ከእንቅልፉ እንደተነሳ ምንድን ነው የሚያደርገው የሚለውን ጥያቄ ስጠይቅና ለዛ ጥያቄ መልስ ሳገኝ ደግሞ ቦታውን አገኘሁኝ ማለት። ስለዚህ ጥርሴን መቦረሽ አለብኝ ብዬ ላወጣሁት እቅድ ጊዜና ቦታውን አግኝቼለታለሁ። አንኮንሽየስ ወይም ደመነፍሴ ከእንቅልፌ እንደነቃው መጀመሪያ የሚያደርገው ነገር ምንድን ነው? ስልክ አብርቶ ማየት ነው የሚያደርገው። ለረዥም ጊዜ የደጋገመውና የሚያደርገውም ነገር ያ ነው። ኢቨን ጠዋት ከእንቅልፌ ስነሳ ስልኬን ቻርጅ ሰክቼው ከተኛሁኝ በአልጋይና ቻርጅ በምሰካበት መካከል የ5 እና የ6 እርምጃ ርቀት አለውና ከእንቅልፌ እንደተነሳው እንኳን እነዛን እርምጃዎች አይኖችን እያሻሸው ሂጄ ስልኬን ነቅዬ ተመልሼ አልጋዬ ላይ መጥቼ ተኝቼ ስልኬ ላይ ነኝ። አንኮንሽየስ የመጀመሪያ ከእንቅልፌ እንደተነሳው የመጀመሪያ ተግባሩ ስልክ አብርቶ ማየት ከሆነ ይሄ ጥርስ መቦረሹን ጥርስ የመቦረሹን እቅዴ ለአንኮንሽየስ ስሜት እንዲሰጠው የሚያደርገውን ነገር ስልኬ ላይ ማድረግ መቻል አለብኝ ማለት ነው። አንኮንሽየስ ልክ ስልኬን ሊያነሳ ሲል ይሄ ጥርስ የመቦረሹን ነገር ስሜት እንዲሰጠው ሊያደርገውን የሚችል ነገር ማስቀመጥ መቻል አለብኝ።
ምንድን ያደረግኩት ቁራጭ መስታወት ፈለግኩኝና ሁሌም ማታ ማታ ስተኛ ስልኬ ላይ መስታወቷን ማስቀመጥ ጀመርኩኝ። አንኮንሽሴ ጠዋት እንደለመደው ስልክ ሊያነሳ ሲል ከላይ የሚያገኘው መስታወት ነው። መስታወቱን ለምንድን ነው እዚህ ጋር ያስቀመጥኩት ስል ኮንሸስ ሆናለሁ። ኦኬ መስታወቱን የማያስቀመጥኩት ጠዋት ከእንቅልፌ እንደነቃው ፊቴን ለማየት ጥርሴን ለማየት ነው እላለሁኝ። ከዛ ፊቴንና ጥርሴን ለማየት ስሞክር አቤት ሲያስጠላ። በተለይ በአንድ በኩል ተኝቼ ስለማደር ፀጉሬ ወደ አንድ በኩል ይሻፈፋል ምናምን፣ ፊቴ ሲደብር፣ ጥርሴን ደጋግሜ ስላልቦረሽኩት ቆሻሻው ምናምን ይታየኛል ምናምን ሲያስጠላ። ከዛ ይህ ማስጠላቱ ምናምን እጭ ምናምን ማለት ጀመርኩኝና ምንድነው ከውጫዊው ተጽዕኖ ይልቅ ወደ ውስጣዊው ተጽዕኖ ማምጣት ቻልኩኝ ማለት ነው። ይሄ ማስጠላቱ ምናምን ይደብረኛልና እንደዚህ ሁኜ ነው ቀኑ ሙሉ ሙሉ ምናምን ዝም ብዬ ፊቴን ለቅለቅ ስለው በቃ እንደዚህ ነው የሚሆነው። ፀጉሬን በውሃ እንኳን አለመጠራረጌ እንደዚህ ደባሪ ሁኜ አስጠሊታ ሁኜ ነው ቀኑን የማሳልፈው፣ ጓደኞቼ ፊት የምቀርበው ምናምን የሚል አይነት ስሜት ስለሚፈጥርብኝ ከዛ በኋላ እንደተነሳው ስልኬን እየነካካውን ቢሆን ሂጄ ለመታጠብ ለመቦረሽ እሞክራለሁ እና ልክ ሁሌም ደጋግሜ ስልኬ ላይ መስታወቱን እያስቀመጥኩት በሄድኩኝ ቁጥር ለመድኩትና አንኮንሸሴ በቃ አክሴፕት አደረገውና ከዛ በኋላ የሆነ ጊዜ ላይ መስታወቱንም ስልኬ ላይ ማስቀመጡን ተውኩት። አንኮንሸሴ አክሴፕት እንዳደረገው ከተረዳው በኋላ እና ከዛ የሆነ ጊዜ ላይ መጸዳጃ ቤት ገብቼ ጥርሴን እየቦረሽኩኝ እያለ ድንገት መስታወት ላይ ራሴን ሳየው እንዴ ብዬ እንዴት የጥርስ ብሩሹና ሳሙናውን እንዳመጣሁት እንዴት ከቦታው የፊት ሳሙናውን አንስቼ ይዤ እንደመጣው ለማስታወስ ሞክር ምንም ትዝ የሚለኝ ነገር የለም። አንኮንሽሴ ለምዶታልና በአንኮንሽሴ ነው ያንን ነገር እያደረግኩት ያለሁትና ይሄ ነገር በቃ ወደ ተግባር የመጣበት ምክንያት ከኮንሽሴ ወደ አንኮንሽሴ ለማውረድ ስሜት ሰጠሁት፣ ወይም ስሜት የሚሰጠውን ነገር ጊዜና ቦታውን ለይቼ እዛ ጊዜና እዛ ቦታ ላይ ማድረግ ስለቻልኩ ነው። ስለዚህ ላወጣነው ፕላን ጊዜና ቦታ እንለይለት። ጊዜና ቦታ ከለየንለት በኋላም ደግሞ ያወጣነው ፕላን በምን አይነት መንገድ ብናደርገው ነው ስሜት ሊሰጠን የሚችለው፣ ከዛ ያ ስሜት ሊሰጠን የሚችለውን ነገር በዛ ጊዜና ቦታ ላይ እናስቀምጠውና ኮንሸሳችን ብቻ አይደለም አንኮንሸሳችን ያንን ነገር ሲያየው የሆነች የምትሰማው ስሜት ስለምትኖር ከዛ የተነሳ ለማድረግ አንሰንፍም ነው ባጭሩ። ይሄ ስሜት እንዲሰጠን ማድረግ መቻሉ ለምን መሰላችሁ? እንደዚህ አጋጥሟችሁ አያውቅም? ማድረግ እንዳለባችሁ እያሰባችሁ ወይም ማድረግ እንዳለባችሁ እያመናችሁ ግን ለማድረግ ፓወር አታችሁ ንቅት ማለት ሞቲቭ መሆን አቅቷችሁ ድክም ብላችሁ እያላችሁ የተዋችሁት ነገር የለም። ነገርየውን እኮ ማድረግ አለባችሁ ያስፈልጋችኋል፣ ግን በቃ ፓወር ከማጣት አንጻር ሞራል ከማጣት አንጻር የተዋችሁት ነገር የለም። ይሄ ከአንኮንሸሳችን ለዛ ነገር ስሜት ማግኘት መቻላችን ይሄኛውን የስንፍናውን ነገር የማለቱን ፓወር የማጣቱን ሞራል የማጣቱን ነገር ስለሚተካልን ለማድረግ አንሰንፍም ነው። እና ደግሞ ለማድረግ ካለመስነፋችንና ለዛ ነገር ስሜት ደጋግመን ማግኘት መቻላችን ደግሞ አንኮንሸሳችን አክሴፕት እንዲያደርገውና ከዛ በኋላ ደጋግመን ማድረጉ ይኖረናል። እና ደግሞ በጣም የሚገርመው ነገር ምንድን ነው? አንኮንሸሳችን በሆነ አጋጣሚ የሆነን ነገር ከለመደ ከዛ በኋላ ግዴታ ሌሎችንም ተግባራቶች በዚህ አይነት ወይ አንኮንሸሳችንን ማለማመድ አይጠበቅብንም። ለምሳሌ እኔ አሁን ይሄኛው ነገር የተግባር ሰው አልነበርኩኝም፣ ነገር ግን ይሄ ጥርስ መቦረሽን በዛ መንገድ ወደ ተግባር አስገባሁት። ሌሎች ነገሮችንም ለምሳሌ ማታ መጽሐፍ ማንበብ፣ ማታ የሆኑ ጽሁፎችን መጽሐፍም ልክ በተመሳሳይ መንገድ ነው ስሜት እንዲሰጠኝ ጊዜና ቦታ ለይቼ አንኮንሸስ እንዲለምድ ያደረግኩት። እና አሁን ማታ ላይ የሆነ ካልጻፍኩኝ ቅር የሚለኝ ነገር አለ፣ ካላነበብኩኝ ምናምን የሆነ ነገር ካላረኩኝ የሆነ ውስጤ ላይ የሚጠይቀኝ ጥያቄ አለ። ዛሬ አትጽፍም እንዴ ምናምን የሚለኝ ነገር ይነሳል። ጀስት አንኮንሸስ ስለለመደው ማለት ነው። 2 ወይም 3 ነገሮችን በእንደዚህ አይነት መንገድ አንኮንሸሳችሁን ካስለመዳችሁት ከዛ በኋላ የተግባር ሰው መሆኑ አይከብዳችሁም። የሆነን እቅድ ካወጣችሁ በኋላ ልክ እንደ መጀመሪያዎቹ 2 እና 3 ፕላኖቻችሁ አንኮንሸሳችሁን ማለማመድ አይጠበቅባችሁም። አንኮንሸሳችሁ የተግባር ሰው የመሆንን ማንነት ስለሚወስድ ማለት ነው። ይህኛውን የመጀመሪያውን በጓደኞቻችን በኑሮ በቤተሰብ ምክንያት የምናወጣቸውን እቅዶች በዚህ አይነት መንገድ ካየነው፣ ሁለተኛው እቅድ ደግሞ በስሜታችንና በፍላጎታችን ተጽዕኖ ምክንያት የምናወጣቸው እቅዶች ናቸው። በእርግጥ መጀመሪያም ላይ ቅድም እንዳነሳውላችሁ ስሜት እንዲሰጠን ማድረግ
አለብን ስላችሁ ያኛውን አሁን ያኛውም ወደዚህኛው ይጠቃለላል ማለት ነው። ኦኬ አሁን ስሜት እንዲሰጠን ካደረግነው በኋላ ያኛውን ወይም ደግሞ ካለማንም ተጽዕኖ ከስሜታችን ከፍላጎቶቻችን ተጽዕኖ የተነሳ ያወጣኑን እቅድ ደግሞ ለመተግበር የሚከብደን ለምንድን ነው የሚለውን ደግሞ ስናይ ይሄ የሚሆንበት ምክንያት ምንድን ነው? በመጀመሪያ ደረጃ ከዚህ በፊትም ስናወራ በኮንሽስ እና በአንኮንሽስ መካከል ያለውን ልዩነት ስናወራ አንኮንሽሳችን ከውጭው ዓለም በአይናችን በጆሮአችን በመሳሰሉት ነገሮች መረጃ ማግኘት ኢንፎርሜሽን ማግኘት ስለማይችል የእውነት የተደረገውን የተከናወነውን ነገርና በምናባችን እንደተደረገ ማይሚን የእውነት የተደረገውን የተፈጸመውን ነገርና በምናባችን ደጋግመን ባሰብነው ነገር መካከል ያለውን ልዩነት መረዳት ስለማይችል በምናባችንም በእውነተኛውም የተደረገውን ነገር ሁለቱም እኩል እንደተከናወኑ እንደተፈጸሙ አድርጎ ስለሚወስድ ይሄ ከስሜታችን ከፍላጎቶቻችን አንጻር ወይም በእነዚህ በስሜቶቻችንና በፍላጎቶቻችን ተጽዕኖ የወጡ እቅዶች ወይም ደግሞ እቅዶቻችንና ፕላኖቻችንን በስሜቶቻችንና በፍላጎቶቻችን ተጽዕኖ ስር ካደረግናቸው በኋላ እነዛን ነገሮች ለመተግበር ድርጊት ላይ ማውረድ የሚከብደን ምክንያቱ ይሄ ያወጣነውን እቅድ ደጋግመን በምናባችን ስላብሰለሰልነው ስላሰብነው ነው። ምክንያቱም ደጋግመን በምናባችን ባብሰለሰልነውና ባሰብነው ቁጥር አንኮንሽሳችን ያ ነገር ኦልሬዲ እንደተፈጸመ እንደተጠናቀቀ እንደተደረገ እንደተፈጸመ አድርጎ ስለሚወስደው ከዛ በኋላ ከምናባችን ወጥተን ወደ ተግባር ወደ ድርጊት ለማምጣት ስንሞክር ለዛ ነገር ስሜት እያጣንበት ፍላጎት እያጣንበት እንመጣለን። ቢኮዝ አንኮንሽሳችን ኦልሬዲ ያን ነገር እንደተደረገ እንደተፈጸመ አድርጎ ስለወሰደውና በመደረጉና በመፈጸሙ በመከናወኑ ምክንያት ደግሞ የሚኖረውን ስሜት የማሸነፍ ሊሆን ይችላል፣ ድል ማድረግ ሊሆን ይችላል፣ የመሳካት ሊሆን ይችላል። ተመሳሳይ አይነት ስሜት በምናባችን በምናብሰለስልበት ጊዜ እንደዚህ አይነት ስሜት እንዲሰማን አድርጎ ያንን ስሜት አውጥቶ ስለጨረሰው ወይም ስላወጣው ልክ ተግባር ላይ ስናመጣው ለዛ ነገር ፍላጎት እያጣን ስሜት እያጣንበት እንመጣለን ማለት ነው። ያለው አማራጭ ምንድን ነው? ቅድም እንዳልኳችሁ ጊዜና ቦታ መለየቱ እዚህ ጋም ይጠቅመናል ማለት ነው። ልክ ለፕላናችን ጊዜና ቦታ ከለየን በኋላ በምናብ ደረጃም ስለዛ ነገር ለማሰብ ለመብሰልሰል ይህንን ነገር ከጊዜውና ከቦታው ፕላናችንን ከምናደርግበት ጊዜና ቦታ ውጪ ለመዝናናት ሂደን ስለ ፕላናችን ማሰብ የለብንም ማለት ነው። ላይ ሀሳባችንን በተቻለን አቅም ለመቆጣጠር መሞከር ወይም ትኩረታችንን እዛ መዝናናቱ ላይ ምናምን ለማድረግ መሞከር። ብዙ ሰው ታክሲ ውስጥ ቁጭ ብሎ የሚያስበው ስለ እቅዱ ስለ ፕላኑ ነው። እቅዱን ያወጣውን ፕላን እኮ የሚያደርገው ማታ ቤቱ ከገባ በኋላ ሊሆን ይችላል። ግን ታክሲ ውስጥ ሆኖ ጠዋት ወደ ስራ እየሄደ ማታ ስለሚያደርገው ፕላን ደጋግሞ ባሰበ ቁጥር በምናቡ ያን ነገር ባብሰለሰለ ቁጥር አሳክቼው አድርጌው ያለ ስኬቱን ባሰበ ቁጥር ከዛ ደግሞ እሱንም እንዴት እንደሚያደርገው እንዴት ሶልቭ እንደሚያደርገው እንዴት መፍትሄ እንደሚያገኝለት በተብሰለሰለ ቁጥር በምናቡ ያን ነገር እንደፈታው ይሄ አንኮንሽሱ መፍትሄ እንዳገኘለት አድርጎ ስለሚያስበው ድርጊት ላይ ለማውረድ ይቸገራል። ስለዚህ መፍትሄ ለመፈለግም ቢሆን ስለ ስኬቱ ለማሰብም ቢሆን ልክ ፕላኑን እናደርገዋለን ብለን ባወጣንለት እቅድን ሰዓትና ቦታ ላይ ስንሆን ስለዛ እቅድ ብቻ ትኩረት ማድረግ መቻል። ከዛ እቅዱን ካወጣንበት ሰዓትና ቦታ ውጪ ስንሆን ግን ስለዛ እቅድ ብዙ ራሳችንን አለማስጨነቅ አለማብሰልሰል ይኖርብናል ማለት ነው። ምክንያቱም ያን ካደረግን አንኮንሽሳችን ለድርጊት ላይ ስንመጣ ስሜት እያጣበት ስለሚመጣ ማለት ነው። ቅድምም መጀመሪያ ላይ ስገባ የዘ ሎው ኦፍ አትራክሽን ሰባኪዎች የሚዘነጉት ያላስተዋሉት ስህተት አለ ያልኳችሁ ከዚህ የተነሳ ነው። የዘ ሎው ኦፍ አትራክሽን ሰባኪዎች ምንድነው የሚያደርጉት? አይኖቻቸውን ያስጨፍኑና የሆነ አይነት ክላሲካል ያስከፍቱና በጀርባቸው ተንጋለው ወንበር ላይ ሊሆን ይችላል የሆነ ቦታ ላይ እንዲተኙ ያደርጓቸዋል፣ ወይም ደግሞ እንዲቀመጡ ያደርጉና ምንድነው የሚሏቸው? የምትፈልጉትን ነገር የምታስቡትን ነገር ያ ማለት ስሜት የሚሰጣችሁን ፍላጎታችሁን፣ ፕላናችሁን፣ እቅዳችሁን
በምናባችሁ እንደተደረገ እንደተፈጸመ አድርጋችሁ አስቡት ይሏቸዋል። ዩሲ በዛን ሰዓት የሚሰማቸው ስሜት ምንድነው? አንኮንሽሳቸው ያን ነገር ደጋግመው ባረጉትና ባሰቡት ቁጥር ኦልሬዲ ያ ነገር እንደተፈጸመ እንደተከናወነ እንደተደረገ አድርጎ ስለሚወስደው ከዛ በኋላ እነዚህ ሰዎች ያ የሚፈልጉትን ስሜት የሚሰጣቸውን ነገር ቢያገኙት እንኳን በዛ ነገር ደስተኛ መሆን አይችሉም። በዛ ነገር መርካት አይችሉም። በዛ ነገር ራሳቸውን ማስደሰት ወይም ሰክሰስፉል እንደሆኑ እንዲሰማቸው አያደርጉም። ራሳቸውን እንዲያደንቁ አያደርጋቸውም። ከዛ ግን ያው ቢሳካላቸው ቢያገኙት ሚንስ ከዛ በኋላ በቤተሰብ ሊሆን ይችላል። ከዛ በኋላ ሰርተው ጠንክረው ለፍተውም ሊሆን ይችላል እንጂ በዘ ሎው ኦፍ አትራክሽን ወይ ቢያገኙት ማለት አይደለም። ዘ ሎው ኦፍ አትራክሽን የማይሰራ ቅዠት ነው እሱ። በዛ ወይ ሳይሆን ቢያገኙት እንኳን ያልኩት ከዛ በኋላ ከዘ ሎው ኦፍ አትራክሽን አሰራር ወጥተው በራሳቸው ወይ ነው። ከዛ ግን እነዚህ ሰዎች ይሄ ዘ ሎው ኦፍ አትራክሽን አልሰራ ብሏቸው ወይ ተታለው ተሞኝተው በቃ እናንተ ችግር ነው ስለ ሲባሉ ተስፋ ቆርጠው ወይ ደግሞ አንዳንዶቹ ነቅተው ይሄ ቅዠት ነው ይሄ ሞኝነት ነው ብለው ወጥተው ፕላኔ ቅድ ያሉትን ነገር በፊት ስሜት ይሰጣቸው የነበረውን ነገር አሁን ለማድረግ በላባቸው በተግባራቸው ለማምጣት ሲሞክሩ ለዛ ነገር ስሜትና ፍላጎት ማጣት ይኖራል። ሶ ይህ በዘ ሎው ኦፍ አትራክሽን ወይ ስንሄድ የምንፈልገውን ነገር እዛ በምናባችን አጣጥመን ደስታውን ስለጨረስን ስሜቱን አጣጥመን ስለጨረስ ነው አንኮንሽሳችን ለዛ ነገር ድጋሚ ለኛ ስሜት ለመስጠት ፍቃደኛ አይሆንም። ፍላጎቱ አይኖረውም አንኮንሽሳችን። ሶ ከዛ በኋላ ለፍቼ ጥሪ ግሪ ላገኘው እንኳን ብንል አንችልም ወይም እንሰንፋለን ማለት ያን ነገር ለማድረግ አንችልም። ስለዚህ ምንድነው መጨረሻ ላይ የሚሆነው? ይሄ ከዘ ሎው ኦፍ አትራክሽን ጋር ተያይዞ የሚሰሩ ሰዎች መጨረሻ ላይ ምን ይሆናል? የዛ ዘ ሎው ኦፍ አትራክሽን የሚሰሩት ሰዎች የሚጥሉላቸውን ጥቃቅን ሳንቲም መለቃቀም ይሆናል ሀሳባቸው። የኮቺንግ ሳንቲም ሊሆን ይችላል። ሰዎች ጆይን እንዲያደርጉ የሆኑ ሰዎችን እየዋሹም እያጭበረበሩም እያታለሉም እንደዚህ ትሆኛለሽ እያሉም ሰዎቹ ጆይን ባደረጉ ቁጥር ከፍለው ስለሆነ ጆይን የሚያደርጉት ከሚከፍሉት ላይ የሆነች ኮሚሽን ስለሚያገኙ ያችን ሳንቲም ብቻ ተስፋ አድርገው የነዛ የዋኖቹ የመስራቶቹ ባሪያዎቹ ነው ይኖራሉ ማለት ነው። አብዛኞቹን ካያቸዋቸው እንደዛ ነው። እኔ 3 እና 4 የሚሆኑ በቅርብ ያሉ በዙሪያ የማውቃቸው ሰዎች አሉ እንደዛ ውስጥ የገቡ ስቲል ሱፍ እየተበዳደሩ የሚለብሱ አንዳንዱ ከጓደኛዬ አንዱ እዛ ውስጥ ያለ ነው። ኢቭን አንዳንድ የታክሲ ብር አጥሮት ከኔ የሚበደርበት ሰዓት አለ። መገናኛ ኦፊስ ስላላቸው ማለት ነው እዛ ለመሄድ ይሄ ሰውዬ ከኔ ታክሲ ተበድሮ የሚሄደው ልጅ ቢሊዮነር ትሆናለህ፣ ሀብታም ትሆናለህ፣ የምፈልገውን ታሳካለህ ምናምን እያለ ሌሎች ሰዎችን እየዋሸ ጆይን እንዲያደርጉ ወደ ማድረግና ያቺ ከነዛ ከዋኖቹ የምትጣልላቸውን ሳንቲም ወደ መለቃቀምና የነሱ ባሪያ ወደ መሆን ነው የሚሄዱት መጨረሻ ላይ። ቢኮዝ ፍላጎቶቻቸውንና ስሜት የሚሰጧቸውን ነገሮች እንዳለ በአንኮንሽሳቸው በኩል ስሜት አሳጥተዋቸዋል። በቃ ስሜት ስላሳጧቸው እነዚህ ሰዎች በቃ ከንቱነት ነው የሚሰማቸው፣ አለመቻል የሚሰማቸው፣ ባዶነት ነው የሚሰማቸው። ሰው አብዛኞቹ ደግሞ በጣም በሚያሳዝን ሁኔታ የግቢ ተማሪ የሆኑት እንኳን ዊዝድሮ ይሞሉና ዊዝድሮ ነው የሚባለው ምንድነው አይ ዶንት ኖ ብቻ ትምህርቱን ለማቋረጥ የሚሞሉት ነገር አለ። እሱን ይሞሉና ወጥተው እዛ ስራ ላይ ብቻ ፎከስ ያደርጋሉ ምናምን። ከዛ በኋላ የሆነ ስልጠና ይኖራቸዋል ደረጃ ምናምን እየሰጡ የሆነ የኮቺንግ ስም እየሰጧቸው ምናምን ደስታቸውን ያንን ያደርጉታል። በቃ የሆነ የሚሰጣቸውን የኮቺንግ ሌቭል ለማግኘቱ ይሆናል በቃ ደስታቸው ከዛ በኋላ ማለት ነው። ሶ ይሄ ዘ ሎው ኦፍ አትራክሽንም ተጠቃሚዎቹ ዋኖቹ ናቸው እንጂ ውስጥ ያሉት ምዕመኑን በላቸው ውስጥ ያሉት አባላቶቹ አይደሉም ማለት ነው። ከዚህ አንጻር ነው። ሌላው ምንድነው በጣም በሃይማኖቱ ዓለም የማልስማማበት የሆነ አይነት ጸሎት አለ። ጥቅስም ማለት እንችላለን። የምፈልገውን ሳይሆን የሚያስፈልገኝን ስጠኝ አይነት ጸሎት አለ። ይሄ የማልስማማበትና የማይገባኝ አይነት ጸሎት ነው። በመጀመሪያ ደረጃ ሰው ሊያቅ የሚችለው የሚፈልገውን ነገር ነው። ሲቀጥል ደግሞ ይሄ ያስፈልገናል ብለን ያሰብነው ነገር ራሱ የምንፈልገው ነገር ነው። ነገር ግን የምንፈልገው ሳይሆን የሚያስፈልገን እንደሆነና የምንፈልገው ሳይሆን የሚያስፈልገን እንደሆነ እንድናስብ የሚያደርገን ያህን ነገር ማግኘት አለመቻላችን ነው እንጂ ይሄ ያስፈልገናል ያልነው ነገር ራሱ ፍላጎታችን ነው። የኛ የምንፈልገው ነገር ነው። ሰው በሚያስፈልገንና በምንፈልገው መካከል ልዩነት የለም ብዬ ነው የማስበው። ይሄኛውን ሐሳብ
ቀጣይ ቅዳሜ እንደ መወያያ ርዕስ አድርጌም ይዘውና በደንብ በሰፊው እንወያይበታለን። በእኔ ሀሳብና በእኔ እምነት ግን በምንፈልገውና በሚያስፈልገን ነገር መካከል ልዩነት የለም። ልዩነት ያለ የመሰለን ያ የምንፈልገውን ነገር ማግኘት ስላልቻለን እኛ ያን ነገር ማግኘት ስላልቻለን ለዛ ነገር ደካማ እንደሆነን ለዛ ነገር ኃጢአተኛ እንደሆነን ስለተሰማን ብቻ ነው ያ ነገር የሚያስፈልገን እንደሆነና እኛ የምንፈልገው እንዳልሆነ እንዲሰማን ያደረገው። ይሄ አይነቱ ጸሎት የምፈልገውን ሳይሆን የሚያስፈልገኝን ስጠኝ አድርግልኝ አይነቱ ጸሎት ተገቢ ነው ብዬ የማላስበው አይነት ጸሎት ነው እና እችኛዋን ሀሳብ ያነሳሁት ቅዳሜ እንድንወያይባት የፈለኳት ርዕስ ስለሆነች ነው። ለቅዳሜ በምንፈልገውና በሚያስፈልገን ነገር መካከል ልዩነት አለ ወይ? ልዩነት ካለስ ምንድነው ልዩነቱ በሚለው ዙሪያ ላይ ከናንተ ሞር ሀሳቦችን ወስጄ ምናልባት ወደ እናንተ ሀሳብ ልመጣ እችላለሁ። ሀሳባችሁ ከገዛኝና ካሸነፈኝ ምናልባት ደግሞ እናንተም ወደ እኔ ሀሳብ ልትመጡ ትችላላችሁ። በሀሳባችን ብዙ ውይይት እናደርጋለን። ቅዳሜ ማታ 3 ሰዓት ላይ የውይይት ሰዓታችን እንደተጠበቀ ነው። እስካሁን በትዕግስት ስላዳመጣችሁኝ በጣም አመሰግናለሁኝ። መልካም ጊዜ ይሆንላችሁ።